ይዞ ነው የመጣው። ማህፀንሽ ያማ እቺ ከፍ ማድረሽ ልጸልይ ማለት ቆም ያማ አይዞሽ ጌታ ዋቃዬ ጌሮ አሜን 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 ኢየሱስ ጌታ አሜን። የሞት አዋጅ አይሰራም በኔ ላይ የሞት አዋጅ አይሰራም በሕይወቴ አይሆንም በሕይወቴ ገልብጦታል ነገሩን አባቴ። የሞት አዋጅ አይሰራም በሕይወቴ አይሆንም በሕይወቴ ገልብጦታል ኢየሱስ አባቴ። የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያ ዙሪያዬን ቢያንሻብብ ሰላሜን ደርሶ ሊነሳ መጣ ከሰማይ ወረደ ነደደ ያምላኬ በእሳት ቅጥሩ ቀጠረኝ ጠላት በበቀል ሳይወጣ ስልጣን የለውም በኔ ላይ አለቃ አይሆንም የበላይ እንዲያው አይደለም መጓደዴ በመስቀል ሞት ነው መወለዴ ስልጣን የለውም በኔ ስሚ ላ ጌታ ቢያለ አሁን እሷ ውጪና በርሳት ቸሪ እንጂና ተመረመረች የሚሏት ካንሰር ይሏል። ከሰማችሁ ቃል ደግሞ መኖር እንዳትችል ተስፋ እንድትቆርጥ በሕይወቷ ነው። ማመን ብቻ አይደለም ወደ ውጭ ለመውጣት ይወጣሻል። ለማንም አልነገርሽ፣ ለማንም አላወራሽ፣ እዚህ ቸርች አላወራሽ። ግራ ገብቶሽ ለማን አወራለሁ ብለሽ ነው ያልሽው፣ ደብቀሽ ነው ያለሽው። በኋላ ላይ የመጣሽ ለእኔ ልትነግሪኝ። እስኪ ከጎን ያለው እግዚአብሔር ቀድሞ ካየ በለው፣ ፈውስ አለ በለው፣ እግዚአብሔር ቀድሞ ካየ በለው፣ ነፃ መውጣት አለ በለው፣ እግዚአብሔር ከአንተ ጋር አለ በለው። ከማን ጋር አሰማው? ከማን ጋር? እርግጠኞች ናችሁ? ከማን ጋር? ነገ አይደለም፣ ከዚህም ስትወጪ አይደለም። አሁን የጌታ መንፈስ ፈውሻለሁ። ነገ አይደለም፣ ከዚህ አሁን ስትወጣም አይደለም፣ አሁን እያለኝ የሰራዊት ጌታ እግዚአብሔር አሁን እያለኝ ፈውሻታለሁ አለ። ፈውሼሻለሁ አለ። ተፈውሰሻል አለ። እኔ ምንድን ዓላማ አውራ በጌታ በኢየሱስ ምንድን ዓላማ ምንድን ያሰበት ማለት ነው? በጌታ በኢየሱስ ክርስቶስ ዓላማ ምንድን ዓላማ? አሁን እኔ ትንቢት ብቻ ሰጥቼ ብሸኛት ከዚህ ስትወጣ መልሶ እጥፍ ሆኖ ነው የሚይዛት። ውሸት ነው እንደ እግዚአብሔር ሰው ያለው ልትል ትችላለች። ምንድነው ሲል መንፈሱን ቀድመ የበሽታውን ካልመጣ በሽታው አይሄድም። መንፈሱን የበሽታውን ስትመጣ ግን በሽታው ይሄዳል። በመንፈስ ስታትማት ወደ እሱ አይመጣም። ከማጸናው ልቀቅናች በታላቅ ማጸኗ ላይ ያስቀመጥከው ካንሰር እሳት ይብላ። ከማጸኗ ልቀቅና ቻው ጠላት ወደኋላ ጠላት የሞት አዋጅ አይሰራም በሕይወቴ አይሆንም በሕይወቴ ገልብጦታል ነገሩን አባቴ።
አነስ የጭራ ወባው ያንቺን የኢየሱስ ደሙ ነው። ካንሰር የለም። ጌታ